አስደናቂው የጣሊያኗ ጠቅላይ ሚኒስትር የጆርጂያ ሜሎኒ የፍቅር ታሪክ እንግዲህ በአዲስ አበባ ታላቅ አቀባበል የተደረገላት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በፖለቲካው ዓለም ውስጥ በጽናት ተጉዛለች። በፖለቲካው መድረክ የብረት ግድግዳ ተብላም ትጠራለች። የግል ሕይወቷን ስንመለከት እንደ ማንኛውም ሰው በደስታና በፈተናዎች የተሞላ ነው። በተለይ በቅርቡም ከረጅም ጊዜ የትዳር አጋሯ የገቡበት አነጋጋሪ መለያየት ለዓለም አቀፉ በተለይ ለሾውቢዙ መገናኛ ብዙሃን ትልቅ አጀንዳ ሆኖም ሰንብቷል። ጆርጂያ ሜሎኒ እንግዲህ ከጋዜጠኛ አንድሪያ ጃምብሮኖ ጋር ለ10 ዓመታት ያህል አብረው ኖረዋል። ምንም እንኳ ሜሎኒ የቤተሰብ እሴቶች ተከራካሪና ወግ አጥባቂ ፖለቲከኛ ቢሆኑም እንግዲህ እሳቸው ጃምቦሩን በሃይማኖታዊ ስርዓት ሳያገቡ ወይም ሳይቆርቡ አብረው መኖራቸው የልጃቸው በተለይ ጂኒቬራ ወላጆች መሆናቸው በጣሊያን ሚዲያዎች ዘንድ በተደጋጋሚ ሲነሳ ቆይቷል። አንድሪያ ጃምብሮኒ እንግዲህ በጣሊያን የሚዲያ ኢንዱስትሪ ውስጥ ስም ያለው ጋዜጠኛ ቢሆንም ከሜሎኒ ጋር ከስልጣን እድገት ጋር ተያይዞ ግል ህይወታቸው ይበልጥ በብርጭቆ ውስጥ ያለ እንዲሆን አድርጎታል። እንግዲህ ቶሎ የመሰበር እድል እንዲኖረው አድርጎታል። እንግዲህ ምንድን የሆነው እንደ አውሮፓውያን አቆጣጠር በጥቅምት 2023 የሜሎኒና የጃምብሮኖ የፍቅር ታሪክ ባልተጠበቀ መልኩ ማክተሙ ተሰምቷል። ወይም መለያየቱ የመጣበት ዋና ምክንያት እንግዲህ እሱ በተለይ በሀገሪቱ ስትሪሺያ ላቶኒዚያ በተባለ የቴሌቪዥን ፕሮግራም ላይ ከስራ ባልደረቦቹ ጋር በተለይ የጾታ ስሜት ቀስቃሽና አላስፈላጊ ንግግሮች ሲያደርግ የሚያሳዩ የተቀረጹ ድምጾች ይፋ መደረጋቸውን ተከትሎ እንደሆነም ተነግሯል። እንግዲህ ሜሎኒ ይህ መረጃ በወጣ ማግስት አንዳችም ማመንታት ሳይታይባቸው በፌስቡክ ገጻቸው ላይ ከአንድሪያ ጃምብሮኖ ጋር የነበረኝ የ10 ዓመት ግንኙነት እዚህ ላይ አብቅቷል በማለት የግል ኑሯቸውን ለህዝብ ይፋ አድርገዋል። ከመለያየቱ በኋላ እንግዲህ ሜሎኒ ለልጃቸው ጂኒቬራ ያላቸውን ጥበቃና ፍቅር ይበልጥ አጠናክረዋል። ጠቅላይ ሚኒስትሯ የግል ህይወታቸውን ለስራቸው መሰናክል እንዳልሆነ በተደጋጋሚ አሳይተዋል። በተለይ በቅርቡም በተለያዩ ዝግጅቶች ላይ ሲታዩ በራስ የመተማመን ስሜታቸው የላቀና ሙሉ ትኩረታቸው በሀገሪቱ መሪነት ስራ ላይ እንደሆነም ይታያል። ጆርጂያ ሜሎኒ እንግዲህ አሁን ላይ ሲንግል ናት። ምንም አይነት አዲስ የፍቅር ህይወት ስለመጀመሯ የተናገረችው ነገር የለም። በተደጋጋሚ ግን በተለይ በጣም አንጸባራቂ ከሆነው እጅግ መግነጢሳዊ ውበት አለው የሚባለው አይኗ እንዲሁም የፀጉሯ ቀለም የብዙዎችን ትኩረት እንድትስብ አድርጓል። እንዲሁም የምታሳያቸው አክሽኖች በተለይ የተለያዩ የዓለም ሀገራት የሀገር መሪዎችን፣ ፕሬዝደንቶችን፣ ጠቅላይ ሚኒስትሮችን ለማግኘት በምትጓዝባቸው ሀገራት በጣም ለየት ያለ አቀባበል ሲያደርጉላት ይታያል። እንግዲህ በሀገራችን ኢትዮጵያም ተገኝታ በተለይ ሰፋ ያለ ጊዜ ሰጥታ ጥሩ ጊዜን አሳልፋለች። ኢትዮጵያም እንደ ሀገር የተዘጋጀውን ትልቅ ኢቨንት በበቂና አኩሪ በሆነ ሁኔታ አዘጋጅታ እንግዲህ ዝግጅቱ ተጠናቋል። ለማንኛውም ሰብስክራይብ በማድረግ ቤተሰብነታቸውን አጠናክሩ ባይ